በባሌም በቦሌም ባሌ ላይ ከአብይ ጎን ያሉት የጀነራሎቹ ወግ አሰብ ላይ ጦርነቱ ተጀመረ። የዳና ካሊያ የአፋሮች ጦር የኢሳያስ ወታደሮች ላይ ጦራቸውን አንቀሳቅሰዋል። ሰላም ጤና ይስጥልን። ይህ ኖር ኢትዮጵያ ነው። አዳዲስ ወቅታዊ ዜናዎችንና ትንታኔዎችን አጠናክረን የምናቀርብበት ቻናላችን ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ለዛሬ ወደ አዘጋጀናቸው መረጃዎች እናልፋለን። የስመ ገናናው ድርጅት 1 ለ5 አደራጅቶ የስለላ መረቡን ኢትዮጵያ ውስጥ በመዘርጋት ጓዳ ጎድጓዳ ውስጥ ስለሱ የሚነሱትን ክፉም ይሁን ደግ መረጃ የሚደርሰው ህወሓት ዛሬ የአስፈሪነቱ አክትሞ በትግራይ ውስጥ እደበቃለሁ ብሎ ቢገባም ወያኔና የትግራይ ህዝብ አንድ ነው እንዳላለ ዛሬ ላይ ፍርክስክሱ ወጥቶ መሄጃው ግራ ገብቶታል። እጁን የዘረጋለትም ሻዕቢያ ለራሱ መሸሸጊያ ከአስመራ ወጥቶ በየበረሃው መጠለያ ምሽግን እየቆፈረ ይገኛል። አንድ ሳምንት ያስቆጠረው የትግራይ ታጣቂዎች ሰልፍ በዚሁ ከቀጠለ ራሳቸውን የወያኔ አመራሮችን እንደሚያጠፋ ቀድሞ አውቀዋል። ወያኔ በአብይ አህመድ መበላት የጀመረው ገና ድሮ ነው። አሁን በስሩ አሉ የሚባሉትን ቁልፍ ሰዎችን ወደ ራሱ አካቷል። በአፍሪካ ደረጃ በጦር አመራር ብቃቱና በሚያውቀው የጦር ስልት ድንቅ በማለት የአፍሪካ ቀንድ ተንታኙ አሌክስ ጀዋል ስለ ጀነራል ጻድቃን ይናገራል። በሰሜኑ ጦርነት ወቅትም ሲመሩ የነበሩት እኚሁ ጀነራል አሁን ላይ በአብይ አህመድ ጥበብ ተማርከው ከስሩ ነው ያሉት። ይህ ነገር ለሻዕቢያ መርዶ ከሆነ ሰንብቷል። በዓለም አቀፍ ደረጃ የወያኔን ፕሮፓጋንዳ በማሰራጨትና የጀርባ አጥንት የነበረው ጌታቸው ረዳ የአብይ አህመድ አማካሪ ከሆነ ሰነባብቷል። የቀረው ጀነራልም ጀነራል ታደሰ ወረደ ነው። እሱም ቢሆን ከጓዶቹ ከነ ጀነራል ጻድቃን ጋር መሆንን ይመርጣል። የቀረው በይፋ አብይን መቀላቀል ነው። የትግራይ ኃይል አባላት ለአምስተኛ ቀን ያካሄዱት የመኪና መንገድ መዝጋት ያካተተ ሰልፍ ተከትሎ የክልሉ ጊዜያዊ አስተዳደር የሰራዊት አባላት ተጠቃሚ የሚያረጋግጥ ደንብ ማጽደቁን አስታውቋል። ይህም ሰራዊቱ ወደ ሐራ መሬት እየፈለሰ ባለበት ወቅት መሆኑ ስጋት ላይ ጥሏቸዋል። እስካሁን ድረስ የትግራይ ክልል መንግስት እየደጎመ ያለው የፌዴራል መንግስቱ ሲሆን ከክልሉም እስካሁን ድረስ የሚሰበሰብ ግብር እንደሌለ ይታወቃል። የፌዴራል መንግስቱም ይህንን ድጎማ ያነሳ ቀን በአመራሮቹ ላይ ቃታ እንደሚስብ ይገመታል። ከቁጥጥራቸው ስር የወጣው ታጣቂ ኃይሉ ሰላማዊ ሰልፎችን እያካሄደ ይገኛል። እሁድ ጥቅምት 3 2018 ዓ.ም የጀመረው የትግራይ ኃይል ሰልፍና ተቃውሞ ዛሬ ቀጥሎ ከሽረ እንዳስላሴ፣ አክሱም፣ አድዋ፣ ተንቤንና ሌሎች አካባቢዎች ወደ መቀሌ የሚያስገባ መንገድ ተዘግቶ ውሏል። ይህንን ተከትሎ ትላንት ጥቅምት 7 2018 ዓ.ም ከሰዓታት በኋላ የጽሁፍ መግለጫ ያወጣው የጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት ጥቅምት 2018 ዓ.ም ያወጣውን የትግራይ የጸጥታ ኃይሎች ተጠቃሚነት የሚያረጋግጥ ረቂቅ ደንብ ዛሬ ማጽደቁን አመላክቷል። ካቢኔው በአስቸኳይ ስብሰባው የትግራይ ጸጥታ ኃይሎች ተጠቃሚነት የሚያረጋግጥ ደንብ በዝርዝር ተወያይቶ ተግባራዊ እንዲሆን በሙሉ ድምፅ አጽድቆታል። የጸደቀው ደንብም መሰረታዊ ፍላጎቶች፣ የሕክምና አገልግሎት፣ የቤት መስሪያ መሬት፣ በመንግስታዊና መንግስታዊ ያልሆኑ ተቋማት የሚሰጥ የክብር አገልግሎት፣ ትምህርት፣ ስልጠና፣ ሌሎች ጥቅማ ጥቅሞችን ያካተተ ነው ብሏል። ከፕሬዝዳንት ጽህፈት ቤት የተሰጠው የጽሁፍ መግለጫ የጸደቀው የትግራይ ጸጥታ ኃይሎች ተጠቃሚነት ደንብ ለረጅም ጊዜ ጥናት የተደረገበት ከጸጥታ አመራሮች ውይይት ሲካሄድ የቆየ ነው ሲል በዚሁ ገልጿል። ከዚህ ሁሉ ነገር ያመለጡት ጀነራል ጻድቃን በአዲስ አሰላለፍ ብቅ የሚሉ ይመስላል። በአንድ ወቅት ጻድቃን ሲናገሩ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለኢትዮጵያ አደጋ ናቸው የሚለውን የጀነራሉን ማስጠንቀቂያ በህወሓት አመራር ጠቅላይ ሚኒስትር መለስ ዜናዊ ችላ የተባለ ጉዳይ ነበር። በአውሮፓውያኑ 1998 የኢትዮ ኤርትራ ድንበር ጦርነት ተነሳ። ጀነራል ጻድቃንም የጦሩ ዋነኛ አቃዥ ነበሩ። ለብዙዎች ህይወት መጨፍጨፍ ምክንያት የሆነው ይህ ጦርነት ከሁለቱም ወገኖች 80,000 ሰዎችን ገድሏል። በአውሮፓውያኑ ሰኔ 2000 የኢትዮጵያ መከላከያ የኤርትራን ወታደሮች በመስበር ድንበሩን ተሻገሩ። የጀነራል ጻድቃን እቅድ የነበረው ወደ ኤርትራ መዲና አስመራ መገስገስ ነበር። ነገር ግን የወቅቱ ጠቅላይ ሚኒስትር መለስ ዜናዊ ዘመቻው እንዲቆምና የኢትዮጵያ የጦር ዓላማ ኤርትራን በማሸነፍ ተሳክቷል አሉ። ከጦርነቱ በኋላ ህወሓት በፓርቲው የፖለቲካ አቅጣጫ እንደዚሁም ከጦርነቱ ጋር በተያያዘ በነበሩ ዓላማዎች ተሰነጠቀ። መለስም ጀነራል ጻድቃንን ከጠቅላይ ኤታማዦር ሹምነታቸው አባረሯቸው። አሁን ላይም ጠቅላይ ሚኒስትር አብይም ዋነኛ ጠላቶቻቸውን በባሌም በቦሌም ስልጣን እየሰጡ በስራቸው አድርገዋቸዋል። ከኤርትራ ጋር የሚደረገው ውጊያም ገና ሳይደረግ ኤርትራ በሽንፈት ያጠናቀቀችው ይመስላል። ምናልባትም ጦርነት ቢጀመር ይህ ጦርነት ጀነራል ጻድቃን ልምራው ብለው አብይን የሚለምኑት ይመስላል። ምክንያቱም የአስመራን ጓዳ ጎድጓዳ ያውቁታልና።
ከዚህ ጋር በተያያዘ ጦሩ አሰብ ላይ እርምጃ ጀምሯል። አሰብ የአፋር ክልል 7ኛ ዞን ስለመሆኗ ምንም አያጠራጥርም። አሰብም ሆነ የባህር ዳርቻ ላይ የሚኖሩት በሙሉ አፋር የዳንካሊያ ህዝብ ነው። ከጥንቱም አሁንም ድረስ የአፋር ህዝብ በባህሉም በወጉም በሁሉም ነገር ተለያይቶ አያውቅም። እንደውም የትሪያንግል የአፋር ሱልጣኔት ሲመሰረት ጅቡቲ፣ ኤርትራም ያሉ አፋር ኢትዮጵያ መጥቶ አሳይታ ላይ ነው የአፋር ሱልጣን ምርጫ አድርጎ የሚመለሱት። እነዚሁ የቀይ ባህር አፋሮች ዛሬ ጦራቸውን አንቀሳቅሰዋል። ሻዕቢያን ለመገርሰስ በትጥቅ የሚንቀሳቀሰው የቀይ ባህር አፋር ዲሞክራሲያዊ ድርጅት ጦሩን ወደ አሰብ አቅጣጫ ማንቀሳቀሱን አሳውቋል። የኤርትራ መንግስት በዚሁ አቅጣጫ አለ ብሎ ካሰበው የኢትዮጵያ ስጋት ጋር በተያያዘ ጠንከር ያለ የኃይል ክምችት እንዳደረገ ቀደም ብለው ሲወጡ የነበሩ ዘገባዎች አመላክተዋል። ይኸው ታጣቂ በዚሁ አቅጣጫ ከኤርትራ መንግስት ጋር ለዓመታት ሲፋለም የቆየ ሲሆን በቀደመው የኢህአዴግ መንግስትም ጠንከር ያሉ ወታደራዊ ድጋፎችን ያገኝ ነበር። የቀይ ባህር ዳርቻን ተንተርሶ የሚገኘው የአፋር ህዝብ በኢሳያስ አገዛዝ ከፍተኛ ጭቆና እየደረሰበት ነው በሚል ነፍጥ አንግቦ እየተነሳ ያለው ቡድኑ በአሁኑ ሰዓትም ጦሩን ዳንኪላ ወደ ተባለ የኤርትራ አፋር ግዛት ፍልሚያ ለማድረግ እየተንቀሳቀሰ መሆኑን በኤክስ ገጹ ባሰራጨው ተንቀሳቃሽ ምስል አመላክቷል። ተንቀሳቃሽ ምስሉ ታጣቂ ቡድኑ በሚገባ የተደራጀ ትጥቅ ያለው መሆኑን ያሳያል። አሰብም ሆነ በወደብ ዙሪያ ያሉት የአፋር ወገኖቻችን አሁንም ድረስ በሻዕቢያ ጭቆና ውስጥ ስለሆንን የኢትዮጵያ የወደቡ ጥያቄ በደንብ ተጠናክሮ በእግረ መንገዱ እኛ የአፋር ህዝብ ከሻዕቢያ ቀኝ ግዛት ለመላቀቅ ጊዜው አሁን ስለሆነ የኢትዮጵያ ህዝብ ወደቡን አግኝቶ የዳንካሊያ የአፋር ህዝብ በዛውም በጨቋኙ የተለያዩ የአፋር ህዝብ ከቀኝ ግዛት ተላቀን የድሮ የአብሮነት ታሪክ እንዲመለስ ኢትዮጵያ የጀመረችውን የወደብ ጥያቄ በደንብ ልታጠናክሩ ይገባል በማለት በቀይ ባህር የሚኖሩ የአፋር ህዝብ መልእክታቸውን ለኢትዮጵያ መንግስትና ለህዝቡ ጥሪ አስተላልፈዋል። በዚሁ አካባቢ የሚገኘው የራስ ዱሜራ ግዛትም በአሁኑ ሰዓት የጅቡቲም እንደዚሁም የኤርትራ ሳይሆን ቀርቶ የኢትዮጵያ ግዛት መሆኑን አብዛኛው ሰው ይስማማበታል። የጅቡቲና ኤርትራ የድንበር ውዝግብ የጀመረው እንደ አውሮፓውያን አቆጣጠር በሚያዝያ 16 2008 ነበር። በወቅቱ የኤርትራ ጦር በጅቡቲ ግዛት ዘልቆ ምሽግ መቆፈሩን በመጥቀስ አቤት ማለቱን ተከትሎ ሁለቱ ሀገራት እንደ አውሮፓውያን አቆጣጠር ሰኔ 10 እስከ ሰኔ 13 2008 የዘለቀ ግጭት ውስጥ ገቡ። ኤርትራ የጅቡቲ የድንበር ስፍራ የሆነችውን ራስ ዱሜራን ለሁለት ዓመታት በቁጥጥር ስር አድርጋ ቆየች። እንደ አውሮፓውያን አቆጣጠር በ2010 የሁለትዮሽ ድርድር ለማድረግ አካባቢውን ለቃ ወጣች። የኳታር ወታደሮችም የሰላም አስከባሪ በመሆን ራስ ዱሜራን በተቆጣጣሪነት እዛው ሰፈሩ። ራስ ዱሜራ ወይንም ኬፕ ዱሜራ በቀይ ባህር 1.5 ኪሎ ሜትር የሚሸፍን ባህረ ሰላጤውን የሚከፍል አወዛጋቢ ስፍራ ነው። እንደ አውሮፓውያን አቆጣጠር በ2008 ኤርትራ ለመንገድ ስራ አሸዋ ለመውሰድ ነው በሚል ድንበር ተሻግራ ስፍራውን ያዘችው። ሚያዝያ 16 ጅቡቲ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ኤርትራ በራስ ዱሜራ አቅራቢያ በሁለቱም የድንበር አካባቢዎች ምሽግ እየገነባች ነው የሚል ክስ አቀረበች። ጅቡቲ ለጸጥታው ምክር ቤት በጻፈችው ደብዳቤ ኤርትራ በአዲሱ ካርታዋ ራስ ዱሜራን አካታለች የሚል ነበር። የኳታር አደራዳሪ ብዙም ሳይሰማ ቆይቶ ሀገሪቱ ከባህረ ሰላጤው ጋር በገባችበት ውዝግብ በማሳበብ ራስ ዱሜራን ከ7 ዓመታት ቆይታ በኋላ ጦሩ ሽልክ ብሎ መውጣቱን ተከትሎ የኤርትራ ጦር አካባቢውን ተቆጣጠረ። ይህ ድርጊት ለኢትዮጵያ ትልቅ ትርጉም አለው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በወቅቱ የኤርትራ ድርጊት ለመላው የአፍሪካ ቀንድ ሰላምና ጸጥታ አደጋ ነው ብለው ነበር። ኢትዮጵያ በጅቡቲ የሚገኘው የንግድ ኮሪደሯን ደህንነት ለማረጋገጥ ወታደራዊ እርምጃ እስከመውሰድ እንደምትሄድ ጠቁማ ነበር። መለስ ዜናዊ የአልጀርሱን የድርድር ስምምነት በመርህ ደረጃ መቀበላቸውን ባለ 5 ነጥቦች ይፋ ያደረጉ ሲሆን ሰጥቶ መቀበል የሚል ማብራሪያ ለህዝብ ተወካዮች አቅርበው እንደነበር ይታወሳል። ይህም ማለት የውዝግቡ ማዕከል የሆነችውን ባድመን መስጠት ቢሆን እንኳን ኢትዮጵያ የባህር በር ሊፈጠር የሚችል ክፍተቱ በዚሁ የዱሜራ በኩል መፈጠሩ አይቀርም ነበር። ይህንን ሰጥቶ መቀበል አሁንም እልባት ያገኘ አይደለም። ኤርትራ እግሯን አንፈራጣ፣ ጅቡቲ ደግሞ ከኤርትራ ጋር እግሯን ዘርግታ በማጋጠም ባህሩ ላይ ኢትዮጵያ እንዳትገባ ከለከሏት። ኤርትራ አዲስ ካርታ መስራቷንና ራስ ዱሜራን ደሴቶቹን ማካተቷን ለጅቡቲ መረጃ የሰጣት የኢትዮጵያ መንግስት መሆኑ ግልጽ ነበር። ኢትዮጵያ በመርህ ደረጃ ተቀበልኩት ያለቻቸውን የአልጀርሱን ስምምነት መሬት ላይ በሚካሄደው መካከል ባድመን ብትሰጥም የቀይ ባህር መውጫ በር ኮሪደር የሚፈጥር አከላለል መኖሩ አይቀርም ነበር። ይህ ደግሞ ከ2017 ዓ.ም ጀምሮ ግብጽ፣ ሳውዲ አረቢያ፣ ባህሬን
የተባበሩት አረብ ኤሚሬቶችና ሌሎች ከኳታር ጋር የዲፕሎማሲና የኢኮኖሚ ግንኙነት በማቋረጣቸው ዶሃ የምግብ ሸቀጣሸቀጥ ማስገባት የምትችልበት ሐማድ የተሰኘ ወደብ ገንብታ ማስመረቋ ትልቅ ትምህርትን ይሰጣል። ዝነኛ የሆነው የዩናይትድ ስቴትስ አርሚ ዋር ኮሌጅ እንደ አውሮፓውያን አቆጣጠር በ1991 የባቤል መንደብ ስትራቴጂክ ጠቀሜታ በሚል የየመን ኮሎኔል ያጠኑት ፕሮጀክት በቀይ ባህር ላይ ጅቡቲ 2 ደሴቶች፣ ኢትዮጵያ ደግሞ 4 ደሴቶች እንዳላት ይገልጻል። በዚህ ሰነድ ላይ የዱሜራ ደሴቶች የኢትዮጵያ መሆናቸውን የሚጠቅስ ሲሆን ጅቡቲ ባለቤትነት እንደሌላት ያሳያል። ኢትዮጵያም በዝምታ ያለፈቻቸው ይህን ስትራቴጂክ ደሴቶችና የኤርትራ የጅቡቲ ጉዳይ ብቻ አድርጎ መውሰድ የሀገሪቱን ጥቅሞች አሳልፎ እንደመስጠት እንዳይሆን ይቆጠራል። አበቃን። ሀሳብ አስተያየታችሁን በኮሜንት ሴክሽኑ ላይ ያስፈሩልን። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ እያልን መልካም ጊዜን ተመኘን።